የኢትዮጵያ አየር መንገድ ለሰልጣኝ የአውሮፕላን ጠጋኝነት ወይንም ለኤርክራፍት ቴክኒሻንነት በተለያየ ዲፓርትመንት ስር ሰልጣኝ የኤርክራፍት ቴክኒሻኖችን አወዳድሮ ለመቅጠር ማስታወቂያ አውጥቷል። ይሄ ማስታወቂያ ኢቲ ስፖንሰር ነው። ያው እንደሚታወቀው ኢትዮጵያን ኤርላይንስ ለፓይለት ትሬኒንግ ስኩል እና ለማርኬቲንግ ለቴክኒሻን እና ለተለያዩ የትምህርት ክፍሎች ኢቲ ስፖንሰር እና ወይም ግለሰቡ ራሱ ከፍሎ የሚማርበትን አማራጮችን አዘጋጅቷል። ይሄ ማስታወቂያ ምንም አይነት ክፍያ የለውም። ኢትዮጵያን ኤርላይንስ ራሱ አሰልጥኖ ወደ ስራ የሚያሰማራው የቴክኒሻን ስልጠና ነው። በሁሉም ክልሎች ምዝገባው ይካሄዳል። ከኤፕሪል 28 እስከ ሜይ 2 ነው የሚቆየው። በኤርክራፍት ቴክኒሻን ዲፓርትመንት ስር የወጡት ማስታወቂያዎች መካከል ትሬኒ ኤርክራፍት ሜካኒክስ ኢቲ ስፖንሰር፣ ትሬኒ ኤርክራፍት ፓወርፖይንት ቴክኒሻን ኢቲ ስፖንሰር፣ ትሬኒ ኤርክራፍት አቪዮኒክ ኢቲ ስፖንሰር፣ ትሬኒ ኤርክራፍት ኤርፍሬም ቴክኒሻን ኢቲ ስፖንሰር፣ ትሬኒ ኤርክራፍት ካቢን ሜንቴናንስ ኢቲ ስፖንሰር፣ ትሬኒ ኤርክራፍት ስትራክቸር ኢቲ ስፖንሰር፣ ትሬኒ ኤርክራፍት ሜንቴናንስ ቴክኒሻን ኢቲ ስፖንሰር እና ሌላ በተጨማሪ የሌላ የስራ ዘርፎችም አሉ። እነሱም የሚመለከታችሁ ከሆነ ከፍታችሁ ማየት ትችላላችሁ። ይሄኛው እድል ግን እንዳያመልጣችሁ። ምክንያቱም ኢቲ ስፖንሰር ምንም አይነት ክፍያ የለውም። እናንተ እነሱ ያስቀመጡትን መመዘኛዎች እና ክራይቴሪያዎችን አሟልታችሁ በተጠቀሱት ቀናቶች ላይ ሄዳችሁ መመዝገብ ነው ያለባችሁ። ክልል ለምትገኙ ያው በክልል ዩኒቨርሲቲዎች ላይ በዚህ በተጠቀሱት ዩኒቨርሲቲዎች ላይ እንትኖች ምዝገባዎቹ ይጀመራሉ ማለት ነው። በአካል እንደሚታየው ያው አዳማ ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ። ያው አዲስ አበባ ኦንላይን ነው። አምቦ ዩኒቨርሲቲ፣ አርባ ምንጭ፣ አሶሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ጋምቤላ፣ ሀረማያ፣ ሀዋሳ፣ ጅጅጋ፣ ጅማ፣ መዳወላቡ፣ ሳመራ፣ ሻሸመኔ፣ ወልቂጤ ዩኒቨርሲቲዎች እና እነዚህ አካባቢዎች የምትገኙ ወይም አቅራቢያው ላይ የምትገኙ በአካል በመሄድ በተከፈተበት ቀን ኤፕሪል 28 ያው እንደ አውሮፓውያን አቆጣጠር ነው የኢትዮጵያን ኤርላይንስ ካላንደር። በዛን ቀን ከኤፕሪል 28 እስከ ኤፕሪል 2 2025 በአካል በመገኘት ዶክመንቶቻችሁን በመያዝ እነዚህን ክራይቴሪያዎች የምታሟሉ ሄዳችሁ መመዝገብ ትችላላችሁ። አዲስ አበባ ላላችሁ ግን ኤፕሪል 28 በቀኑ ኦንላይን አክቲቬት ይደረግላችኋል ማለት ነው። ኦንላይን አፕሊኬሽኑን ትሞላላችሁ እና የትምህርት ማስረጃዎቻችሁን ኦሪጂናል ነው እስካን ያደረጋችሁ ኮፒ የምታደርጉት። ከዚህ ከተዘረዘሩት የቴክኒሻን ዲፓርትመንት አይነቶች ትሬኒ ኤርክራፍት ሜካኒክስ አሉ። እንደጠቀስኳቸው 6 አይነት የስራ ዘርፎች ነው የወጡት። እናንተ የሚመለከታችሁን እየከፈታችሁ ምን አይነት ክራይቴሪያ ነው የሚያስፈልገው የሚለውን እናንተ የሚመለከታችሁ ላይ አፕላይ ማድረግ ትችላላችሁ። ለምሳሌ ያህል ትሬኒ ኤርክራፍት ሜካኒክስ ኢቲ ስፖንሰር የሚለውን ስናይ ያው ሬጂስትሬሽን ዴት ኤፕሪል 28 2025 እስከ ሜይ 2 2025 ነው። የስራው አይነት ትሬኒ ኤርክራፍት ሜካኒክስ ኢቲ ስፖንሰር። ሬጂስትሬሽን ዴት ተጠቅሶ እንደጠቀስነው ነው። አሁን ክሎዚንግ ዴቱ ሜይ 2 2025 ነው የሚሆነው። ይሄንን ክራይቴሪያ የምታሟሉ ለምሳሌ ኤርክራፍት ቴክኒሻንነት ትሬኒ ኤርክራፍት ሜካኒክስ አፕላይ ለማድረግ ለምትፈልጉ እነዚህን ክራይቴሪያዎችን በደንብ አንብባችሁ የሚያስፈልጉትን ነገር ለምሳሌ ሪኳየርድ ኤጁኬሽናል ኳሊፊኬሽን 10+3 ኮሌጅ ዲፕሎማ ሌቭል 3 ሰርቲፊኬት ኢን አውቶሞቲቭ ኤሌክትሮኒክስ፣ ኤሌክትሮኒክ ሰርቪስ፣ አውቶ ኤሌክትሮኒክስ፣ ኢንዱስትሪያል ኤሌክትሮኒክስ፣ አውቶሞቲቭ ኤሌክትሮኒክስ እያላችሁ በሰዓት የቁመት ደግሞ 1 ሜትር ከ60 ሴንቲሜትር ይላል። እዚህ ጋር ወንድም ሴትም ያው አንድ አይነት የቁመት ስታንዳርድ ነው የወጣው ማለት ነው። ይህንን ዲፓርትመንት አፕላይ ለማድረግ የሚፈልግ በአጠቃላይ ኤርክራፍት ቴክኒሻንነት አፕላይ ለማድረግ የሚፈልግ ቁመቱ እንደዚህ መሆን አለበት ማለት ነው። የተጠቀሱት ቦታዎች በአካል ለምትሄዱት ይህንን በእነዚህ አካባቢዎችና አቅራቢያው ለምትገኙ እየሄዳችሁ አፕላይ ማድረግ ትችላላችሁ። በምትሄዱበት ቀን በአካል በምትሄዱበት ቀን ያው ኦፊስ አታየር
ግሩሚንጋችሁን በደንብ ጠብቃችሁ ለምዝገባ ስትሄዱ ኤኒ ታይም ኢትዮጵያን ኤርላይንስ ግቢ ስትሄዱ ኢትዮጵያን ኤርላይንስ ለኢንተርቪው ስትጠሩ አፕሊኬሽን ለመዝገብ ስትሄዱ ሁሌ ኦፊስ አታየር ልብስ ልበሱ። ላይክ አንድ ቦታ ለኢንተርቪው እንደምትሄዱ በትነ ስርዓት ወንዶች ከሆናችሁ ሸሚዝና ሱሪ ጂንስ እንደዚህ የተቀደደ ፌድ ያደረገ ምናምን አይቻልም። ያው በአጠቃላይ ኢትዮጵያን ኤርላይንስ ኦልድ ስኩል ስታይል ነው። ላይክ ወታደር ቤት እንዳለ አይነት ነው እንትኑ ስርዓቱ። ይሄ ራሱ ያልተጻፈ ህግ ነው። ይሄንን ነገር አፕላይ አድርጋችሁ መሄድ አለባችሁ። ከዛው በተረፈ ያው ለሁሉም ዲፓርትመንት ኮመን የሚያደርገው ነገር ያው 8ኛ ክፍል ካርድ እና በር ሰርቲፊኬት ደግሞ ከከተማ አስተዳደር ፍሮም ሲቲ አድሚኒስትሬሽን ነው። ግሬድ 10 ሰርቲፊኬት፣ ግሬድ 12 ሰርቲፊኬት፣ ዲፕሎማ ምን በቃ እናንተን ሰፖርት ያደርጋል የምትሉትን ዶክመንቶች በጠቅላላ ይዛችሁ በመሄድ መመዝገብ ትችላላችሁ። የቀበሌ አይዲ ባክ ኤንድ ፊትና ኋላውን ኮፒ በማድረግ ይሄ በአካል ለምትሄዱ ነው። ያው ኦንላይን አፕላይ ለምታደርጉትም ያው ተመሳሳይ ነገር ነው። ልዩነቱ በአካል መሄድና ኦንላይን በሚለው ነው የሚለየው። እንደተጠቀሰው ትሬን ኤርክራፍት ፓወር ፕላንት አለ፣ ትሬን ኤርክራፍት አቪዮኒክ አለ፣ ትሬን ኤርክራፍት ኤርፍሬም ቴክኒሻንነት አለ፣ ትሬን ኤርክራፍት ካቢን ሜንቴናንስ። እየከፈታችሁ እናንተ እያንዳንዱ የሚመለከታችሁ የትኛው እንደሆነ እና የምታሟሉትን ክራይቴሪያ አይታችሁ ከተጠቀሱት ከ5 የስራ 5-6 ናቸው መሰለኝ የስራ አይነቶች ላይ አፕላይ ማድረግ ትችላላችሁ። ይሄ በጣም ጥሩ አሪፍ እድል ነው። ምክንያቱም ኢቲ ራሱ ነው አስተምሮ ወደ ስራ የሚያስገባችሁ። ዋን ፓስፖርት ሳይዝ ፎቶ እንዳትረሱ። ያው እዚህ ጋር ተጠቅሷል እንደምታዩት። የዌብሳይቱ ሊንክ ከዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እያንዳንዱን እየከፈታችሁ እያያችሁ የትኛው ላይ ነው እኔ አፕላይ ማድረግ የምችለው የራሳችሁ የትምህርት ባክግራውንድ ማሟላት የምትችሉትን ክራይቴሪያዎች በማየት በተጠቀሱት ፊልዶች ላይ አፕላይ ማድረግ ትችላላችሁ። እንዳልኳችሁ ይሄን እድል እንዳያመልጣችሁ። ምናልባት ይሄንን የሚፈልጉ ሰው ያልሰማ ሰው ሊኖር ስለሚችል ሼር በማድረግ የበኩላችሁን አስተዋጽኦ ብታደርጉ ጥሩ ነው። ያው ኤርክራፍት ቴክኒሻንነት የሚቀጥለው ከምዝገባ በኋላ የምትጠሩት ለስክሪኒንግ እና ለኢንተርቪው ስቴፖች አሉ። ያው እስከ መጨረሻ ድረስ ስክሪኒንግ አለ፣ ኢንተርቪው አለ፣ ግሩፕ ዲስከሽን አለ፣ ሜዲካል አለ፣ ሪትን ኤግዛም አለ። እነሱን ስቴፖች ስቴፕ ባይ ስቴፕ ቪዲዮ ሰራላችኋለሁ። እስከዛ ድረስ አፕላይ ለማድረግ የሚያስፈልጋችሁን ዶክመንቶች ሬዲ በማድረግ አፕሊኬሽን ቀን ልክ አዲስ አበባም ኦንላይን አክቲቬት ሲደረግላችሁ ክልል ያላችሁ ደግሞ ያው ከኤፕሪል 28 2025 ጀምራችሁ እስከ ሜይ 2 መመዝገብ ትችላላችሁ። ሬዲ ሁኑ። እስከዛ ድረስ ዶክመንቶቻችሁን በመያዝ ይሄን ይመስላል የዛሬው ቪዲዮ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ጥያቄ ካላችሁ እንደተለመደው በኮሜንት ሴክሽን ላይ አስታውቁኝ። በሚቀጥለው ቪዲዮ እንገናኛለን። ለሁላችሁም መልካም እድል ባይ